ደህና ዋሉ የተስፋ እናት። ወይ ይትባረኬ እንደምን ዋልክ? እግዚአብሔር ይመስገን። ይትቤ እኔ አልታይም አይደል? ለጋሽ ሀገሮች እርስ በርሳችሁ በላይ ላይ ሰላም ትባባላላችሁ። ሰማ ይትቤ አንተን ያልታይም አይደል? ኧረ ተው እንደው ፈጣሪ ተው ለኔም እንደው ረብጣ ብር ስጠኝና እንደው ሰው ሰላም የሚለኝ ሰው አድርገኝ። ዘንድሮ እኮ ሰው ኪስ ለኪስ እየተያየ ነው ሰላም የሚባባለው። ተው ዘንድሮም እጅ ለልመና ትዘረጋለህ። አዋ ኢትዮጵያ ብቻዋን ምን በወጣት ትዘርጋ። እኔም ወደ እናንተ በመዘርጋት ላግዛት እንጂ እኔ ዛሬ የለኝም። ምን ሰላምታ ነው የሌለ? አየ ፈጣሪ ዋሾ ይኸው ገንዘብ የለውም ብሎ ሲያገልኝ አየ። አንተ ሰላምታና ብር አምጣ ስለተቀላቀለብህ በወንፊትም ቢሆን ለይታቸው ስትመጣ ያኔ ነው ሰላም የምልህ። ወድጄ ነው ተጣብቆ እንደተወለደ መንታ አብረው አድገውብኝ እንጂ አሁንማ ወስኛለሁ። በኦፕራሲዮንም ቢሆን እለያቸዋለሁ። አንተ ብቻ ወጪውን ቻል። ለምን እንደተጣበቁ አፈር አይገቡም? 5 ሳንቲም አልሰጥህም። 5 ሳንቲምማ ከታም ተሰጠኛለህ። እንኳን አንተ ኪስ ባንክ ቤት እንኳን አይገኝም። ምናልባት ከተገኘ ከሶልዲ ጋር ሙዚየም። ስለዚህ 5 ሳንቲም መስጠት ቅርስ ከመስጠት ስለማይተናነስ ይቀር። እኔ 5 ሳንቲም ያልኩ አታብራራልኝ። ጽላት የሚሸጡት ሳያንስ እንደገና ቅርስ ልስጥህ? ምንም አታምታታ። ያልኩት ዱዲ አልሰጥህም ነው። ዱዲ ወይኔ ቅድማያቴን ማጣቴ ጎዳኝ። አሁን ዱዲ 1000 ብር ነው አይደለም? ምንም አልሰጥህም ለማለት ነው። ጥሩ ነው። እኔ ምንም አትስጠኝ። ዘንድሮ እኮ ምንም ማለት 100 ብር ማለት ነው። ስለዚህ ከምንም ላይ 10 ብር ቀንስና 90 ብር ስጠኝ። በምን ሀገር ምንዛሪ ነው እባክህ? በዚችው በኢትዮጵያ በምስኪኗ እጇን በምትዘረጋው ደረቅ ነው። ለምንካ የድሮ 100 ብር እንደሰጠ ሰው ትበሳጫለህ እንዴ? ይሄ እኮ 100 ብር አይደለም፣ ሞቶ ብር ነው። ከሞተ ገንዝና ኪሱ ውስጥ ቀበል። ማሚ ቢስ ነው ግጭት የሀገራችን ዘገምተኛ ባቡር ይግጮት ፍንዴክስ እንደኔ ጧባይ እንዳልልሽ ስለጃጀሽ ቅሪታ አካልሽን ማን ይሰበስብልሻል? ማን የጃጀው? እኔ እንደርሶ ለመሆን የሱ ፍትፍት የመሰለውን ሽበቴን ለማጥፋት ባጣ ባትሪ ድንጋይ ጨፍጨፍ የመቀባት የሚያቅተኝ መሰለው? ባትሪ ድንጋይ መቀባት ችግር የለውም እኮ። ሆኖም ግን ስለጃጀሽ አስተሳሰብሽ አልሰራ ሲላቸው ጭንቅላትሽን እንዳይነክሱት ግን እፈራለሁ። አይሞትም ቢ እንደው ዛሬ ደግሞ እንደው የሚያረጋውትን ያሳጣሁት። ማን ሞት እንዴ? አንቺ? እኔ? አዎ ልንገርሽ አይደለም ጅቡቲ ለ100 ዓመት ትሰጥ ሲባል ከቁጥር በኋላ ዜሮ ችግር የለውም ብለሽ ጅቡቲን እኮ ቁማር ያስበላሽን ጉደኛ ሴት እኮ ነሽ አንቺ። የእርሶንስ ማን ይንገሮት? እንደው 3 መንግስት ወይ ብለው ቀብረው 4ኛው ይሞታል ብለው በመጠባበቅ ያሉ ሬሳ ገናዥ እኮ ነው። አየሽ ግን መጃጀትሽን አእምሮሽ እንደማይሰራ አንዱ መረሻ እንጂ አልሞት። ያው እርሶ እኮ የሬሳ አበባ ይዘው አውሮፕላን ማረፊያ ስለሸኙት ብዬ ነው። ማንሽ ፍሬንድ ትንቀሳቀሽ? አንቺ እኮ ዝም ብለው ከሰምሽ እኮ እኩያ ስለመመስልሽ ልጀንጅነት ይኛለሽ። እኔ እርሶን አሮጌ መኪና ያው አሮጌን ምንም ቢያድሱት 1 ኩንታል ከሰል ሞተሩ ላይ ቢያንዱበትም ይንተፋተፋል እንጂ ተረክ ብሎ አይነሳም። ተፍታፋ። አንድ ነገር ልንገርሽ የኔ ተረክ እኮ ነው። ተረክላለሁ ብለው ሲፍጨረጨሩ ተተርክከው እንዳይቀሩ። አሁን ባንቺ ቤት እልህ አስይዘሽኝ ጊዜ እንድሰጥሽ እያግባባሽኝ መሆኑ ነው አይደል? ያምርሽ ይቅር እንዴ ጊዜ የሚሰጡኝ በር ዘግተው ዝተው ለመውጣት ይሆናል እንጂ የአገልግሎት ዘመኑን እኮ ጨርሰዋል። እንደው ተገልብጠው ቢነበቡ ከለውጡ በፊት ኤክስፓየርድ አድርገዋል የሚል ተጽፎቦት። እኔ ነኝ ኤክስፓየር ያደረኩት? ስሚ ግልገል ግቤ እንኳን እንደኔ ኃይል አያመነጭም። መስሎት በእውነት ባይዘው ሰሞኑን ኢንተርኔት ምናምን አላየሽም? 2020 በርዝዴይ እኮ ሻወሬን ምናምን አከበርኩ እኮ። እንዳንቺ ብሎ ይሄ በነጩ ሻማ እኮ ምናምን አለ በሻምፓኝ
አረ ይመኑ ያሉት ቀሪ ሂሳብ ላይ ገቡ እኮ። ይኸው ያሉት ቀሪ ጉልበት አነስተኛ ስለሆነ ወገቦን እንደ ልቦ ማንቀሳቀስ አይችሉም። እባክዎ ራሱን የማጥፋት ሙከራ እያደረጉ ስለሆነ ያጠፉትን መብራት ያብሩና ይውጡ ነው የሚባሉት። ነገር ግን ልምከርሽ፣ ትልቅ ሰው ነኝ ብለሽ ራስሽን በየቦታው አትጣይ። ማንም ሰው ብሎ አያነሳሽም። እንደው ድንገት ያዘነ ቢኖር አለ ሰልፌ ሊያነሳሽ ይችላል። አይዞት፣ ለኔ ያስቡ። እንደው ቢጠፋ ይትባረክን የመሰለ ልጅ ስላለኝ እሱ ተንከባክቦ ያነሳኛል። ለምንድን ነው ከሱ ልጅ ጋር ግን የወደቀ አንሱ ማህበር መስረታችሁ እንቅስቃሴ ማታደርጉት? እንመሰርታለን። እንደው እኮ ይጣራ ቢባል ነገር ይመጣል እንጂ ይትባረክን የመሰለ ጨዋ ልጅማ እርሱ አይወልዱም። አመጣሽው እንጂ አሁን አመጣሽው እንጂ። እኔ እኮ ይሄ ልጅ ሲወለድ እኮ እናቱ ያንተ ነው ስትለኝ አምኜ ተቀበልኩ። አሁን አድጎ ግን መፍዙዝነቱን ስመለከት ግን እሱማ የኔ ሽንት አይደለም ልንገርሽ። በሉ ሟች እናቱን እያሙልኝ ሙቶ ቃሻ ያርጉኝ። ይውሎት ጥርጣሬም ካሎት ቅርብ ወራጅ ስለሆኑ እዛው ሄደው አንደኛውን ያጣራሉ። ማን ነው ቅርብ ወራጅ? እኔ ልንገርሽ፣ ጠቅላላ ሰውነትሽን ለቀብር ልከሽ ምላስሽና እግርሽ ብቻ ይቀርልሽ እኮ ጉደኛ ሴትዮ እኮ ነሽ አንቺ። አንድ ነገር ላስቸግርሽ፣ ነኪኬ እና ነሚጥ እየመጡ ስለሆነ ትነኪው። አንዴ እዚህ የልጆች አየር ባትይዥ ማሚዬ፣ አያቴ ነኪ እስቲ። እማ ግቢ፣ ሽሮሽን አፍልተሽ ቡናሽን እየቀቀልሽ ከልጅሽ ጋር ሹቅሽን እየበላሽ አለ አይደል?